ያዝልኝ ቀጠሮ። በምናብ ያፈቀርኩትን ሰው ፍለጋ ተነሳሁ። ሀረር ድሬ ልሄድ። የእብደት ዳርዳርታው እንደማትሉኝ ተስፋ አደርጋለሁ። ወድጄ አይደለም፣ ዘፈኑ ነው ጉድ የሰራኝ። ያውም እንደ ሀገር ተስማምተን የምንወደው ዘፈን፣ ያዥልኝ ቀጠሮ የሚለው የመስፍን አበበ ዘፈን። ወይ ጉድ! እሱ የዘፈነው ለሴት እንዳትሉኝ ተውኝ እስቲ። እኔ ደግሞ ሳዳምጠው ልቤም መንፈሴም አእምሮዬም በአጠቃላይ ሁሉ ነገሬ የድሬውን ለግላጋ ጠይም ቆንጆ ሳቄታ ወንዳ ወንድ አምጥቶ ፊት ለፊት ይደቅነዋል። ለስንት ዓመት ሙሉ ታገልኩ ይህ ሰውዬ ምናብ ነው እያልኩ። አሁን ከልካይ የለኝ። እስቲ ልሂድና በምናቤ ሳልኩትን ሰው ልፈልገው። አገኘው ይሁን? እሱን አላውቅም። ቆይ ግን እኔ እኮ ግርም የሚለኝ ልክ ዘፈኑ ስከፍተው ከዜማና ከግጥሙ ጋር ልቤም ነፍሴም አብረው ወደ ሀረር ድሬዳዋ ይሰድዳሉ። አሁን እውነት አዲስ አበባ የሚኖር የድሬ ወይ የሀረር ሰው አታ ነው የሚለኝ አይጠፋም። ወይ ጉድ! እሱም መቼ አጣሁት። ዘፈኑ ሳዳምጠው ሂጂ እዛ ቦታው ላይ አለ ቁሞ እየጠበቀሽ ነው ባቡር ጣቢያው ጋር እያለ በውስጥ በኩል የሚሰቅተኝን መልእክት ማን አየልኝ። አሁን ወስኛለሁ። አንዳንድ ነገሮችን አዘገጃቸው። ቀይ ድሬአ ቆንጆ ቆንጆ ጌጣጌጦች ያዋል አይደለ? የሀረርና የድሬ ልጅ መስዬ መሄድ ነው የምፈልገው። እናም ቦሌ ሚካኤል ሄጄ ከሶማሌዎቹ ሱቅ እያንዳንዱን ነገር እየጠየቅኩ ገዛዛው። የሀረርና የድሬ ልጆች የሚቀቡት ሽቶ ሳይቀር ጠይቄን የገዛሁት በደንብ። ኧረ እፍረት ይዞኝ እንጂ እነሱ የሚጠቀሙትን ውስጥ ልብስ ሁሉ ብዬ ብገዛ በተደሰትኩ ነበር። አዎ በምናቤ ላፈቀርኩት ያጠይሙ ለግላጋ ወጣት ከውጭ እስከ ውስጥ እንዲወደኝ ጠረኔ እንዲያውደው ቶሎ እንዲያፈቅረኝ እንደ አዲስ መጤ እንዳያየኝ በቃ ምኑ ቅጡ ቀረኝ። እሱ እኮ ነው የማያውቀኝ። እኔማ ቀን በቀን ከእሱ ጋር ነኝ። ከክፉ ውስጥ ተንጠራርቼ ጉንጩን ሳም ሳደርገው ቀጠሮ ይዞልኝ ሳገኘው አብሬው በሀረር እና በድሬዳዋ ጎዳናዎች ላይ የበሰለ ቀይ ብርቱካን እየላጠ እያጎረሰኝ ያ የሚያምረውን ፈገግታውን እየመገበኝ ሰው ሰላም ሲለው እያስተዋወቀኝ ሀዬ አብሽር አቦ እያለ በየወሬው መሀል በቃ እጄን በእጆቹ ይዞ አንዴ ቅፉ ሲከተኝ ሀገሩን ሲያስጎበኘኝ ደግሞ ሲሞስ ጅቦቹን ሊያሳየኝ ሲወስደኝ በቃ ምኑ ቅጡ። አሁን ያገኘሁት ያህል ልቤ በደስታ ከነፈ። ወደ ሀረር ድሬ የሚወስደኝን የባቡር ትኬት ቆርጬ መጣሁ። ለጉዞ ራሴን አዘጋጀው። በቃ ነገ ልሄድ ነው። አገኘው ይሁን? ምናቡ ፍቅሬ ከሰማኸኝ ያዝልኝ ቀጠሮ። እየመጣው ነው። ይቀጥላል ካልታተመው